ሮፍናን ኬቶች እንዴት ናቸው? መቼም በዚህ 5 ዓመት ውስጥ ነጸብራቅ 3 6 9 የሚባሉ አልበሞችን ያልሰማ ሰው የለም። በጣም አጭር በሆነ ጊዜ ውስጥ ያልተለመደ የሙዚቃ ጣዕምን ይዘው በትውልድ እጅግ የተወደደ አርቲስት ለመሆን በቅተዋል። የአርቲስት ሮፍናን ነው። ኬቶች ዛሬ የሮፍናን የስኬት ጉዞ እንማራለን። እንዲሁም ስለ ሮፍናን ማናቃቸውና ስለት ነገሮች እናያለን። ላይክ ሽራችሁ አይለዩን። አዲስ ከሆናችሁ ተቀላቀሉን። ወደ ቪዲዮ እንግባ። አንደኛ፣ ሮፍናን የራስን መንገድ በመከተል ያምናል። ሮፍናን ኑሪ ሙዘየን የተወለደው በወርሃ ሰኔ በ1982 ዓ.ም ነው። ተወልዶ ያደገው አዲስ አበባ ጎፋ አካባቢ ነው። ለቤተሰቡ ከሰጠው 10 ልጆች 9ኛው ሲሆን ለመጥቀስ ያህል ቴዎድሮስ፣ ኤርሚያስ፣ ኢሳያስ፣ ቢንያም የሚባሉ ወንድሞች አለውት። ከነዚህ ውስጥ ኢሳያስ የሚባለው ወንድሙ ትልቅ ተጽዕኖ አሳድሮበታል። አባቱ 9ኛ ልጃቸውን ሮፍናን ብለው ሊጠሩት የቻሉት በጥልቅ ጸሎት ውስጥ ሆነው በራእይ ከተገለጠላቸው በኋላ ነው። በዚህም ትርጉሙ ምን እንደሆነ አይታወቅም። ሮፍናን እድሜው 10 ዓመት ሲደርስ በትምህርት ቤት ውስጥ በመስፈን የድራም ድምጾችን በመውጣት እንዲሁም ድምጾችን በካሴት በመቅዳት ጓደኞቹን ያዝናናቸው ነበር። ሮፍናን እንዳደገበት ቤት ቢሆን ኖሮ ነጋዴ መሆን ይችል ነበር፣ ግን ያንን አልመረጠም። እንዳደጉበት ቤት መሆን ለብዙዎቻችን ለምርጫ የማይቀርብ ጉዳይ ነው። በተለይም የግንበኛ ልጅ ሲገነባ የነጋዴ ልጅ ሲነግር ማየቱ ብርቅ አይደለም። ራስን አውቀው በመንገዱ ተጉዞ አንዳች ነገር ማሳካት ለጥቂቶች ሆነዋል፣ ለብዙዎች የተፈቀደ አይመስልም። ግን ሮፍናን የራስን መንገድ በመከተል የተሳካለት ሙዚቀኛ ለመሆን በቅተዋል። የእጅ ጣት አሻራዎቻችን እንደሚለያዩ ሁሉ የምንሰራቸውና ወደ ዓለም የምናመጣቸው ነገሮችም ሁሉ የተለያዩ ናቸው። አንድ ሰው በእውነትም ትልቅ ነገር ሊያበረክት የሚችለው ፍላጎትና ህይወት መንገዱን ለይቶ መምረጥ ሲችል ብቻ ነው። ይህም በቶሎ እንደ ኤልሳ ቆሎ ኮሊንግ ወይም ጥሪ መለየት ይባላል።